ለኛ ምርጫ ኢትዮጵያ የምትደላደልበት ሰላማችን የሚጸናበት እንጂ አንዳንድ የዓለም አቀፍ ሚዲያዎች እንደነገሩን ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም በሚሊዮኖች የተሰለፍነው። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረም፣ አይሆንም። እርግጥ ነው የምርጫ ስኬታማነት የዲሞክራሲ ስርዓት ግንባታ አንዱ መለኪያ ቢሆንም ኢትዮጵያ እንዳንድ ነባር የታሪካዊ ስልጣኔ ወይም ኦልድ ሲቪላይዜሽን አንዳንዶቹ ሂስቶሪካል ሶሳይቲ ፓር ኤክሰለንስ ይሉታል። ስለ ራሳችን ብዙ ግምታችን አነስ ያለ ነው እንጂ ሌሎች በሚነግሩን ልኬታ ማለት ነው። ልዩ የሆኑ ኢትዮጵያዊ መለኪያዎች እንዳሉን ማወቅም ተገቢ ነው። ዲሞክራሲ እንደ ፖለቲካ እንቅስቃሴ ብቻ ሳይሆን እንደ ማህበረሰብ ህብር ጭምር መገለጫ ኩነትም ነው። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች ምርጫ ላይ ሲሰለፉ እኔ ባየሁት ልኬታ እናንተም በመሰከራችሁት ድምፅ ለመጣል ብቻም ሳይሆን እርስ በርስ ለመነጋገርም ለመወያየትም ለመጠያየቅም ይህን ባህል የትም ቦታ አታዩትም። ይህ ትልቅ ተሰጥኦና እሴት ነው። ኢትዮጵያውያን ቁርና ፀሐይ ሳይበግረን በጽናት መምረጣችን የምቅ አቅማችንን ካፓቢሊቲ በሚሊዮኖች መውጣታችን የምንችል መሆናችን የአቅማችን ፍላጻ ነው፣ ነጸብራቅ ነው። በተለይ አዘውትረው በክፉ ለሚያዩን እንዴት ታላቅ መልእክት ነው በሚሊዮኖች መውጣት። ይህን ልብ ሊሉት ይገባል። ይህ እምቅ አቅምና ኢትዮጵያዊ ክብር ከቁጥር ስሌት ወይም ስታቲስቲክስ በላይ መሆናቸውንም ለዓለም አሳይተናል።